ሄይ ኤቭሪዋን አንዳንድ ሰዎች በጣም ሰክሰስፉል ሆነው እናያቸዋለን፣ የሚፈልጉትን ስኬት አግኝተው እናያቸዋለን። አንዳንዶቹ ደግሞ ወይም አብዛኛዎቹ ማለት እንችላለን ፎር ላይክ ሎንግ ታይም ስታክ አድርገው እናያቸዋለን። የሆነ ከነበሩበት ምንም በጣም በችግር ውስጥ ሲጨነቁ ወይም እንትን ሲሉ በተመሳሳይ ህይወት ሲኖሩ እናያቸዋለን። ልዩነታቸው ታለንት እነዛኞቹ የተለየ ታለንት ወይም የተለየ ችሎታ ስላላቸውም አይደለም፣ የተለየ እድል ስላላቸው አይደለም። ልዩነቱ መመሰላችሁ ስኬታማ ሰዎች ኤቭሪ ሲንግል ዴይ የሚያደርጉት አክቲቪቲ ነው እሱ ልዩነት የሚፈጥረው። ልዩነት የሚፈጥረው what they do every single day በየቀኑ የሚያደርጉት አክቲቪቲ ነው እሱ ነው ልዩነት የሚፈጥረው። ሶስት የስኬታማ ሰዎች ባህሪያትን እነግራቸዋለሁ። አንደኛው ስኬታማ ሰዎች they like small improvements, small daily improvement ይወዳሉ። ለምሳሌ 15 ሚኒት ወክ ማድረግ ሊሆን ይችላል፣ 5 ፔጅ ማንበብ ሊሆን ይችላል። ሁለቱም ስናያቸው በጣም ስሞል ነው፣ በጣም ትንሽ ናቸው፣ ትንሽ ነገር ነው የሚመስሉት። ግን ኮንሲስተንትሊ ይህን ነገር ማድረግ ከቻል think about it, 1 year አስቡት፣ it's compound and like ማሲቭ የሆነ ሪዛልት ነው የሚያመጣልን፣ ወደ ስኬት መንገድ ያመራናል። ሌላኛው የስኬታማ ሰዎች ባህሪ ምንድነው? they focus on one thing። ስኬታማ ሰዎች በፕራዮሪቲ መሰረት ነው እንትን የሚሉት ህይወታቸውን የሚመሩት። አንድ ነገር ፎከስ አድርገው ያን ነገር አኮምፕሊሽ ሳያደርጉ ጀስት 10 ነገር አንዴ አይጀምሩ። አንድ ነገር ላይ ፎከስ አድርገው ያን ነገር ከጨረሱ በኋላ ወደ ኔክስት እንትን የሚሉት። ለምሳሌ ፎከስ ሆኖ ጎል ላይ መስራት ሊሆን ይችላል፣ ዋን ኒው ስኪል መማር ሊሆን ይችላል። ይህኛው ፎከሳቸው ነው ወደ ቢግ ሰክሰስ የሚያመራቸው። አንድ የሆነ ገጠመኝ ልንገራችሁ። አንድ የሆነ ልጅ ነበር እና ላይክ ከግቢ ይመጣና ክረምት በጣም የመጨረሻ ኬርለስ አክት ነው የሚያደርገው። ሂዝ በጣም ጀነስ ተማሪ ነው፣ ሰቃይ ተማሪ ነው። ምንድን ነው እንዴት ሆኖ ይሄ ልጅ ሰቃይ ሊሆን የቻለ ብዬ እኔ ራሴ ሁሌ ጥያቄ ይሆንብኛል። ከዛ በኋላ አንድ የቅርብ ጓደኛውን አገኘሁትኝ እና የቅርብ ጓደኛውን ስናወራ የሱ ግን ስኬት እንዴት ነው ብዙ ጊዜ ስታየው በቃ ኬርለስ ነው የሚመስለው፣ ግን ውጤቱ ላይ በጣም ሰቃይ ተማሪ ሊሆን የቻለበት ሚስጥር ምንድነው አልኩት። የሱ መመሰለህ አለኝ። የሱ ፈተና እንደጀመረ የምናውቀው 2 ሳምንት ወይም 3 ሳምንት ፈተና ሊጀምሩ ከቀረ በኋላ ስልክ ብንደውል የሆነ ነገር ኤመርጀንሲ ደርሶብን ብንደውል እንኳን እናገኘው ማለት ያኔ በቃ ፈተና እንደጀመረ እናውቃለን፣ ፈተና ሊጀምር እንደሆነ ይገባናል። የልጁ የስኬት አሁን በጣም ጥሩ ሰቃይ ተማሪ ሊሆን የሆነበት ሚስጥር ምን መሰላችሁ? ፎከስ አድርጎ ፕራዮሪቲ ሰጥቶ ለፈተና ጊዜ በጣም በቂ ትኩረት ሰጥቶ ራሱ ላይ በመስራቱ ነው። ፎከሱን መስራት ከቻል የምንፈልገውን ስኬት ማምጣት እንችላለን ማለት ነው። ሶስተኛው they control their environment። አካባቢያቸውን በደንብ አድርገው ይጠብቃሉ፣ ይከላከላሉ። የሆነ ነገር በደንብ መስራት ከፈለጉ ስልካቸውን ሰሙዌር ያስቀምጡታል። አስቡት፣ በየሰከንዱ የተለያየ ኖቲፊኬሽን ሲገባ ስልካችን ስክሮል ስናደርግ ታይማችን ጎ። ሌላኛ ስኬታማ ሰዎች በሚሉበት ጊዜ ፖዚቲቭ ሰዎችን በራሳቸው በአካባቢያቸው ይከባሉ። ሌላ ምሳሌ ልስጣችሁ። መጽሐፋቸውን ቪዚብል የሆነ ቦታ ማስቀመጥ፣ ከትራሳቸው ማስቀመጥ ሊሆን ይችላል። ከጥሩ ቦታ ላይ ደርድረው ኢዚሊ አይተው እንዲያነቡ ያደርጋቸዋል ማለት ነው። ከዚህኛው ከ3 የስኬታማ ሰዎች ባህሪያት የትኛውን ወደዳችሁት? የትኛው ልታደርጉ እናንተ የትኛውን ልትሞክሩ አስባችሁ? እስቲ ኮሜንት አድርጉልኝ።